ይህ በፊት ለፊት የምትመለከቱት ጭው ያለ በረሃ ላይ ተቀምጦ የሚገኘው ኮንቴነር ተራ ኮንቴነር እንዳይመስላችሁ። በኤርትራ ውስጥ ከሚገኙ እጅግ ከሚፈሩ የእስር ቤት አይነቶች መካከል ዋነኛው ነው። በቅጽል ስሙም ሲኦል ተብሎ ይጠራል። በዚህ ኮንቴነር ውስጥም የሚካሄደው ነገር ለመስማትም ለማመንም የሚከብድ ነው። በዛሬው ዕለት ኤርትራ ውስጥ ስለሚገኙት ምድራዊ ሲኦል ስለሆኑት ዘግናኝ እስር ቤቶች እንመለከታለን። ከአዲ አቤቶ ተብሎ ከሚጠራው ወህኒ ቤት አንስቶ እስከ የሲኦል በር ድረስ በእነዚህ ዘግናኝ እስር ቤቶች ውስጥ በድብቅ ካሜራ ተቀርጸው አፈትልከው የወጡ ቪዲዮዎችን የምንመለከት ይሆናል። ይህ በፊት ለፊት የምትመለከቱት ፎቶግራፍ ከዓመታት በፊት በኤርትራ ውስጥ የገባ አንድ ሰላይ በካሜራ ቀርጾ ያስቀረው ነው። መጀመሪያ ስንመለከተው ተራ ፎቶግራፍ ሊመስለን ይችላል። ጭው ያለ በረሃ ላይ አንድ ኮንቴነር ቁጭ ብሏል። ምናልባት የሚጥሉበት አይተው እዚያ አምጥተው አስቀምጦት ሊሆን ይችላል ብለን ልናስብ እንችላለን። እውነታው ግን ፈጽሞ ከዚያ የራቀ ነው። በኤርትራ ውስጥ የሚገኝ ማንኛውም ታሳሪ ፈጽሞ ከሚፈራውና የሲኦል በር ነው ከሚባሉ የእስር ቤት አይነቶች መካከል አንዱ ነው። የሲኦል በር ነው የሚያስባለው ውስጡ የሚፈጸመው አስደንጋጭና ለማመን የሚከብድ ነገር ነው። በቅድሚያ ከ18 ዓመት በታች ሆናችሁና ይህ ዶክመንተሪ የሚረብሻችሁ ከሆነም ባታዩት ይመከራል። ኤርትራ ከኢትዮጵያ በስተሰሜን በኩል የምትገኝ ሀገር ነች። መቼስ ኤርትራን የማያውቃት የለም። ድንቅ በሆነ በተፈጥሮ የመልክዓ ምድሮች ታደለች። በተፈጥሮ ሀብት ተንቆጠቆጠችና ብዙዎችም የሚወዷት ሀገር ነች። ታዲያ ህዝቦቿን ቢሆኑ ልክ እንደ ሀገሪቱ ሁሉ አስደናቂ ናቸው። የፍቅር ሀገር ስትሆን በተለይ የኤርትራ እናቶች እንግዳ ተቀባይ፣ በፍቅርና በትህትና የሚኖሩ ሩሩ እንደሆኑም ይመሰከርላቸዋል። ነገር ግን ታዋቂ ፈላስፋ ፕላቶ እንደዚህ ይላል፣ it is not always the best people who are rewarded። ትርጉሙም ጥሩ ሰዎችና ጥሩ ህዝቦች አንዳንዴ እንደ ስራቸው ላያገኙ ይችላሉ ማለት ነው። አንዳንድ የኢኮኖሚ ጥናታዊ ጽሑፎች እንደሚያሳዩት ከሆነ ኤርትራ እንዳላት ስትራቴጂካዊ ቦታ፣ የተፈጥሮ ሀብትና ህዝቦች ቢሆን ኖሮ የዓለማችን ምርጥ 50 ሀገራት ውስጥ መግባት ትችል ነበር። ነገር ግን በአሁኑ ሰዓት ዓለም ላይ ካሉ 195 ሀገራት መካከል ኤርትራ 190ኛ ድሃና የወደቀች ሀገር ተብላ ትጠራለች። በአንጻሩ ስንመለከት የኤርትራ መሪ የሆነው ኢሳያስ አፈወርቂ የክርስቶስ ደቀ መዝሙር ከሆነው ከሐዋርያው ቅዱስ ጴጥሮስ እንዲሁም ከሰማዕታት አባት ከቅዱስ ጊዮርጊስ ጋር የሚያመሳስለው አንድ ነገር አለ። ሰማዕታትና ሐዋርያት የሆኑት እነ ቅዱስ ጴጥሮስና ቅዱስ ጊዮርጊስ በዚህ ዓለም ላይ ለሚኖሩ ሰዎች መንግሥተ ሰማያትን ሰበኩላቸው። ክርስቲያኖችም ምድር ላይ ሳሉ በምናባቸው ገነትን እንዲያዩ አደረጓቸው። በሌላ መልኩ ደግሞ ኢሳያስ አፈወርቂ የኤርትራ ወጣቶች በምድር ላይ ሳሉም በቁማቸው ሲኦልን እንዲመለከቱ አደረጋቸው። ይህን ስትሰሙ የጥላቻ ንግግር ሊመስላችሁ ይችላል። ነገር ግን ቀጣዮቹን ማስረጃዎች ስትመለከቱ አይደለም ኢሳያስ አፈወርቂን ለራሳችሁ መኖርን ትጠላላችሁ። በቅድሚያ ግን አንድ ጥያቄ ልጠይቃችሁ። አሁኑኑ ኮሜንት ስር ገቡና እውነት ወይም ሐሰት ብላችሁ መልሱ፣ ቪዲዮን ሳትመለከቱ። በኤርትራ ውስጥ የሚገኙ እስር ቤቶች በኤርትራ ውስጥ ከሚገኙ ሆስፒታሎች በቁጥር ይበልጣሉ ቢባል ታምናላችሁ? መቼስ አብዛኞቻችሁ ይሄማ የተጋነነ መረጃ ነው ልትሉ ትችላላችሁ። ነገር ግን የሳተላይት ኢሜጆችና የተለያዩ ሰነዶችን ስትመለከቱ እንደሚናገሩት ከሆነ በኤርትራ ውስጥ ከየትኛውም የአውሮፓ ሀገራት በላይ በየቦታው የተመሳጠሩ እርስ በርስ ኔትወርክ የፈጠሩ ወህኒ ቤቶችና እስር ቤቶች ይገኛሉ። ከየትኛውም የአውሮፓ ሀገር በላይ ኤርትራ ውስጥ እርስ በርሳቸው አንድ ባንድ የተሳሰሩ እስር ቤቶች አሉ። በእያንዳንዱ ጥግ ስር ወህኒ ቤት፣ ማጎሪያና ዲቴንሽን ካምፕ አለ። ከእስር ቤቶቹ ብዛት በላይ የሚያስደነግጠው ነገር ደግሞ እስር ቤቶች ውስጥ የሚካሄደው አስደንጋጭ ጉድ ነው። እያንዳንዱ እስር ቤት ተራ እስር ቤት እንዳይመስላችሁ። በምድር ላይ ሳላችሁ ሲኦል የገባችሁ ያህል እንዲሰማችሁ የሚያደርጉ እጅግ አሰቃቂ እስር ቤቶች ናቸው። አንዳንዶቹ በቁማችሁ ሳላችሁ መፈጠራችሁን እንድትጠሉና ሞታችሁን እንድትመኙ ነገር ግን ፈጽሞ እንዳታገኙት የሚያደርጉ እስር ቤቶች ናቸው። ማልቲ ውሳኔ ስለዚህ የለ እጅን ሞት ያካት ምን ያ ጸሎት ገብርላ ለታሞሲ ማስተኾን ይልካ ጸሎት ገብርላ። ይህ በፊት ለፊት የምትመለከቱት ታሳሪ ሚካኤል ይሰኛል። ኤርትራ ውስጥ ታስረው ከነበሩ ወጣቶች መካከል አንዱ ነው። የታሰረበትም ምክንያት ሰው ገሎ ነፍስ አጥፍቶ ሰርቆ ወይም ተሳድቦ አይደለም። ከኤርትራ ለማምለጥ ሲሞክር ድንበር ላይ ተይዞ ነው። ታዲያ በእስር ቤትም ሳለ አንድ ዘበኛ ረድቶት እንዲሁም ከጓደኛው ጋር ሆኖም
በድብቅ ትንሽዬ ካሜራ ሰውነታቸው ላይ ለጥፈው እዚህ ወህኒ ቤት ውስጥ የሚካሄደውን ለማመን የሚከብድና አስደንጋጭ ነገር ቀርጸው ቪዲዮን ለዓለም አሳይተዋል። በፊት ለፊት ታጉሮ የምትመለከቷቸው ታሳሪዎች አብዛኞቹ የተከሰሱበትን ወይም የታሰሩበትን ምክንያት ፈጽሞ አያውቁትም። በሚያሳዝን ሁኔታ በ4 ክፍሎች ብቻ ከ2000 በላይ የሚቆጠሩ ወንድ ታሳሪዎች አሉ። በአንድ ክፍል ውስጥ ብቻ ከ500 በላይ በፊት ለፊት እንደምትመለከቷቸው አንድ ላይ ተደራርበው መቆሚያ መቀመጫ አጥተው ነው የሚገኙት። ለማምለጥ ማሰብ ሞት ነው። ይህ እስር ቤት በእጅጉ በወታደሮች የሚጠበቅና የተከበበ ሲሆን አንዴ ከታያችሁ እጣ ፈንታችሁ መረሸን ነው። በፊት ለፊት በሰንሰለት ታስረው የምትመለከቱት ሰውዬ ገና ሳያመልጥ ለማምለጥ አስበዋል በሚል ጓደኞቹ ጠቁሞበት ቀኑን ሙሉ ሌሊቱን ሙሉ እጁ በሰንሰለት እንዲታሰር ተደርጓል። ይህን ቪዲዮ የቀረጸው ሚካኤል የተሰኘው ሰርጎ ገብ እንደሚናገረውም ከሆነ ወታደሮቹ ወስደው በከባዱ እንደደበደቡትና በኤሌክትሪክም እንደገረፉት፣ ታዲያ ሲደክምባቸውም ቀኑን ሙሉ እጁን በሰንሰለት እንዳሰሩት ገልጸዋል። አብዛኞቹ ታሳሪዎች እዚህ ያሉት የገቡበትን ምክንያት አያውቁትም፣ የሚወጡበትንም ጊዜ አያውቁም። ፍርድ የሚባል ነገር የለም። በተስፋ በመጠባበቅ እዛው እስር ቤት ውስጥ እድሜያቸውን መጨረስ ነው። አንዳንዶቹ ከ12 እስከ 20 ዓመት ታስረው አእምሯቸውን ስተው አብደዋል። በሚያስደነግጥ ሁኔታ ደግሞ አብዛኞቹ የገቡ ወጣቶች ደህና ወንጀል እንኳን ሰርቶ አይደለም ወይ በድንበር በኩል ሊያመልጡ ሲሉ፣ አለበዚያ ደግሞ ሀገራዊ ግዳጅን አንወጣም ሲሉ፣ ሌሎቹ ደግሞ መንግስትን ትቃወማላችሁ በሚል ጥርጣሬ ነው ታፍሰው እዚህ ማጎሪያ የገቡት። ነገር ግን እጣ ፈንታቸውም አሳዛኝ ነው። ይህን ቪዲዮ በድብቅ ቀርጾ ለዓለም ያጋለጠው ሚካኤል እንደ ዕድል ሆኖ በአጋጣሚ ያመለጠ ሲሆን፣ ነገር ግን ሁሌም ቢሆን እዛ የቀሩት ኤርትራዊ ወንድሞቹ ናቶቹ እንደሚያሳዝኑት፣ ሁሌም እንደሚናፍቁትና እነሱን ሲያስብ እንደሚያለቅስ ይናገራል። ነገር ግን ብታምኑም ባታምኑም ይህ የተመለከትነው እስር ቤት ቀጣይ ከምንመለከታቸው 2 ወህኒ ቤቶች አንጻር እጅግ ተራውና ደህናው ነው ማለት ይቻላል። በቀጣይ ሰላዮች ስላጋለጡት በዚህ ኮንቴነር ውስጥ ስለሚፈጸመው አስደንጋጭ ነገርና ምድራዊ ሲኦል ገሃነመ እሳት ነው ስለተባለለት አዲ አበይቶ ወታደራዊ እስር ቤት የምንመለከት ይሆናል። በቅድሚያ ግን ላይክና ሰብስክራይብ ማድረግ አትርሱ። ይህ ሀበሻን መጋዚን ነው። ይህ በፊት ለፊት የምትመለከቱት ሰውዬ ደስታ ይሰኛል። በአዲ አበይቶ ምድራዊ ሲኦል በሆነው በዚህ እስር ቤት ውስጥ ዘበኛ ሆኖን ነበር። ታዲያ ሰብአዊነትም ስለሚሰማው በካሜራ ቀርጾ ይህንን ጉድ ለዓለም አጋልጧል። ተንቀሳቃሽ ምስሉንም በፊት ለፊት እንደምትመለከቱት ነው። በመጀመሪያ አዲስ ገቢዎች ሲመጡ በቪዲዮ ላይ ትመለከታላችሁ። ታዲያ ደስታ የተሰኘውም ዘበኛ እንደሚናገረው ከሆነ በየ2 ሳምንቱ በትልልቅ መጫኛ መኪኖች ውስጥ ወጣቶች ታፍሰው ይመጣሉ። በሚያሳዝን ሁኔታ አብዛኞቹ ወጣትነታቸውን እንኳን ተመልክተው ያልጠገቡ ገና የ18ና የ20 ዓመት ወጣቶች ናቸው ሲል ይገልጻል። የሚያሳዝነው ደግሞ ብዙዎቹ ደህና ወንጀል እንኳን ሰርተው አይደለም የሚገቡት። ደስታም ሲናገር እዚህ እስር ቤት ታጉሮ ከሚመጡ ወጣቶች መካከል አብዛኞቹ የመጡበትን ምክንያት እንኳን አያውቁትም፣ ወደ ሲኦል ዝም ብለው ይነዷቸዋል ሲል ይናገራል። እስር ቤቱ የሴቶችም ክፍል ያለው ሲሆን በሚያስደነግጥ ሁኔታ አንዳንዶቹ ሴቶች ክፉ ደግ ከማያውቁ ሕፃናት ልጆቻቸው ጋር የታሰሩት። ፍርድ የለም፣ የእስር ዓመት የሚባል ነገር የለም። መቼ እንደሚወጡ አያውቁትም፣ ዝም ብሎ ይሰቃያሉ። እስር ቤቱ እጅግ አስደንጋጭ የምርመራ ክፍል የተሰኘ ቦታ አለው። ይህ የምርመራ ክፍል አንድ ሰፋ ያለች ክፍል ሲሆን ታዲያ መርማሪዎቹም እነዚህኑ ታሳሪዎች በየምሽቱ እየጠሩ እንደሚያሰቃያቸው ይህ ዘበኛ ይናገራል። የሚያሰቃዩበትን መንገድ ቤተ ክርስቲያን ተብሎ ይጠራል። ይህም የተባለበት ምክንያት ታሳሪዎቹን ዘቅዝቀው ስለሚሰቅሏቸውና በብረትም ስለሚደበድቧቸው፣ በኤሌክትሪክ ስለሚገርፏቸው እንዲሁም የተለያየ ስቃይ ስለሚያደርሱባቸው ጭምር ነው። ታዲያ አንዳንዴ ደግሞ የገን ፓውደር ወይም የባሩድ ዱቄትም እንደሚጠቀሙ ይናገራል። እኛ ዘበኞች ነን፣ እነዚህን እስረኞች ያለ ቅጥ ካሰቃዩአቸው በኋላ እኛን ይጠሩንና ወደ ክፍላቸው እንድመልሳችሁ ይነግሩናል። ደህና ከሆኑ ወደ ክፍላቸው እንመልሳቸዋለን፣ ካልሆነ ግን ወደ ሆስፒታል እንወስዳቸዋለን ይላል። ሆስፒታልም ገብተው ገና በቅጡ ቁስላቸው ሳይድን ድጋሚ ለምርመራ ትፈልጋላችሁ ተብለው ተጠርተው ሌላ ስቃይ ይደርስባቸዋል። መርማሪዎቹ ያላጠፋኑን እንድናምን ይፈልጋሉ። ብናምንም ስቃይ ነው፣ ባናምንም ስቃይ ነው። መቼ እንደምንወጣ አናቅም። ምርመራ እያሉ በየማታው ይጠሩናል። ያልፈጸምነውንም ወንጀል ፈጽማችኋል በማለት የሰው ልጅ ሊያስበው የማይችለውን ስቃይ ያደርሱብናል። ምሽት ለኛ ሁልጊዜ ፍርሃት ነው ሲል ይገልጻሉ። አንዳንዶቹ ለ20 ዓመታት ያክል እዚህ እስር ቤት ከመቆየታቸው የተነሳ ራሳቸውንም አእምሯቸውንም ስተው እንዳበዱም ይናገራል። ኪዳኔ ይስሐቅ የተሰኘም እዚሁ እስር ቤት ውስጥ የነበረ ማንነቱ እንዲገለጽ ያልፈለገ ሰው ለጋዜጠኞቹ በሰጠው አስደንጋጭ ምስክርነት መሰረት
በየምሽቱ የስቃይ ጩኸት አለ፣ በየምሽቱ ለቅሶ አለ፣ በየምሽቱ ልመና እንሰማለን ሲል ይናገራል። ኪዳኔም ሲቀጥል በ18 ዓመቱ የታሰረ ሲሆን የሀገራዊ ግዳጅ አገልግሎትን ባለመስጠቱ ምክንያት በግድ ወደዚህ እንደመጣ ለህይወቱ የማይረሳውን ስቃይ እንዳሳለፈም ይናገራል። ከ3 በላይ እስር ቤቶችም የታሰረ ሲሆን በተለይ በሁለተኛው እስር ቤቱ ማላደጋ የተሰኘው እስር ቤት ፈጽሞ እንደማይረሳው ቃል በቃል ያስረዳል። በዚህ እስር ቤት ውስጥ ያሰቃዩቸዋል። በረሃ ላይ እንደ በግ እጅና እግራቸውን ወደ ኋላ አስረው ለሰዓታት ያክል ሀሩሩ እንደ እሳት በሚነድ በረሃ ላይ ጥሏቸው ይሄዳሉ። በህይወትና በሞት መካከል ሲሆኑም ተመልሰው መጥተው እያዳኗቸው ወደ ስቃይ መልሷቸዋል ሲል ይናገራል። አንዳንዴ በሚነድ በረሃ ላይ ባዶ እግራቸውን እንዲሄዱ ያዝዟቸዋል። ያን ካላረጉ ግን እዛው ደብድበው ራሳቸውን ሲስቱ ጥሏቸው ይሄዳሉ። በተለይ ሲናገር አንድ ጓደኛውን እጁን ወደ ኋላ ያለ ቅጥፍ ንግ አድርገው አስረውት ከደበደቡት በኋላ ሳይፈቱት ጥለውት ሄደው እጁ ከጥቅም ውጭ ሆኖ እንደተቆረጠም ይናገራል። ጳውሎስ የተሰኘም ሌላ ምስክር ሲናገር በ1960ዎቹና በሰባዎቹ ከኤርትራ የወጡ ኤርትራውያን እኛ የምንናገረውን ነገር ሊያምኑን ይችላሉ። ነገር ግን ይህ ስቃይ ብቻ አይደለም፣ ምድራዊ ሲኦል ነው እያለም ያሳለፈውን ይገልጸዋል። ጴጥሮስ ሲናገር ሴቶቹ ለማመን የሚከብድ ለመስማትም የሚከብድ ጥቃት እንደሚደርስባቸው፣ ሰውነታቸው ውስጥ ብረት እንደሚገባ፣ ወንዶቹም በኤሌክትሪክ እንደሚገረፉና በሚስማር ሳይቀር እንደሚገረፉ አያይዞ ይናገራል። ታዲያ የኤርትራ መንግስት ሁሉ ስቃይ አላረከውም። ከዚህ ሁሉ በላይ ምድራዊ ሲኦል የሆነ ደግሞ አዲስ አይነት እስር ቤት ፈጥሯል። ይህ በፊት ለፊት የምትመለከቱት የበረሃ ኮንቴነር ነው። እዚህ ኮንቴነር ውስጥ ብታምኑም ባታምኑም ከ50 በላይ የሚሆኑ ታሳሪዎች ይገቡና ይዘጋባቸዋል። እልም ያለ በረሃ ላይ ነው ይህ ኮንቴነር የሚቀመጠው። ውስጡ ሙቀቱ እስከ 60 እና 70 ዲግሪ ሴንቲግሬድ ሊደርስ እንደሚችል ሳይንሳዊ ጥናቶች ያሳያሉ። ባጭሩ ይህ ኮንቴነር የሰው ልጅ ልክ እንደ ብረት ድስት በቁሙ በሙቀት የሚቀቅል ነው። መቼስ እግዚአብሔር ብሎ ይህን ሁላ ካለፋችሁና በሕይወት ከተረፋችሁ ደግሞ እንኳን ደስ አላችሁ። የሌሊቱ አጥንት የሚሰብር ቅዝቃዜ ይጠብቃችኋል። በቁማችሁ ተቀቅላችሁ አጥንት የሚሰብር ብርድም ካልገደላችሁ ደግሞ ወደ እስር ቤት ሄዳችሁ ሌላ ስቃይ ይጠብቃችኋል። ባጭሩ ሞት እዚህ ቅንጦት ነው። ትፈልጉታላችሁ፣ ነገር ግን አታገኙትም።